የኔ ማር እስኪ የኔ ድንብላል ቆንጆዬ እኮ ነሽ የኔ ማር የኔ ቆንጆ። እሺ እንዴት ነው የማውቀው? የኔ ቆንጆ እስኪ የኔ ማር ማን አባህን አንተ ሸፋፋ እስኪ የኔ ማር አታስደንግጭኝ። ቲክቶክ መጣሽ? ቤታ ቆንጆ ነሽ። ቲጂ ትሞት። አይ ዲቦራዬ እኔ ፍቅር ምን ያህል እንደምወድሽ ስስቴ ታውቂያለሽ። ግን ችግሩ ምንድነው ዲቦራዬ ቤታዬ እንዴት እንደምታምሪ ትኝና ነገ ደግሞ ሰይጣን በመሀል ሰይጣን ስራውን ያውቃል። ነገ ደግሞ በመሀል ሰይጣን ከገባብን ደግሞ ምን ትመስያለሽ አንቺ ጉሬዛ ህፃናት የምታሳቅቂ በመልክሽ እንዳትኝ ዲቦዬ እኔ ፍቅር አንቺ አትኝም። ግን አትኝም እኔ እኮ አይሉኝም እያሉ አትኝም። ጀመረሽ የኔ ማር ሽቀል አይደል እንዴ? ጓደኛዬስ ብትሆን ነገ ሂጂ ማሪኝ ቅርበኝ ሰይጣን አሳስቶኝ ነው ገንዘብ ሰይጣን ነው ያሳስታል ብዬ ይቅርታ ጠይቃታለሁ። አንዴ ግን ሄድባታለሁ። ዲቦራስ ብትሆን አንዴ ሄድባታለሁ። ላጥ አድርጌ ሄድባታለሁ። እሷም ትላለች ይገባል። ሃይ ጋይስ ቻናል ሲም ደስ ብሎኝ ነበር። አንቺ ከሰው እየተበደረ ኧረ በስመ አብ ጉቺ ልቤ ላስደነግጣችሁኝ ጋይስ። አሁን እንዲያው ቤታ ግን የተረገመ ሴትዮ እንዲያው ምን ይሻልሻል? ልቤን አስደነግጣችሁኝ። አታውቂያቸውም እነዚህ ማህበረሰብ 5 ዓመት ሙሉ አንቺ ብስብስ አንተ ትብስ እየተባባልን አይደለ እንዴ ቀጠለው ቤታዬ። ልክ ዩቲዩብ ላይ ሌላ ሰው ማላውቀው ሰው ነው የሚመስለው። ወይኔ ልቤ ደነገጠ። ከመቼ ጀምሮ ለዛ ነገር ያልደነገጠ አሁን ልቤ ሲደነግጥ ሰው ኮመንት አድርጎ እንደው ምን አይነት ሰው ነኝ? በፈጣሪ ስም ምን አይነት ሰው ነኝ? ሾካካ እዚህ የምታያቸው ጋለሞታ፣ እዚህ ደግሞ የምታያቸው ደግሞ የሚወዱ ሰዎች ናቸው። መተው ኮመንት ላይ ቤታዬ ደህና ነሽ ብሎ የጻፉት ልቤ ደነገጠ። ቀጥ ልቤ መጣ። አረ ገብቻለሁ። በምንድነው ገብተሽ እኮ ነው እኮ ዲቦራ የነገረችሽ አንቺ ሰገጤ። ገብተሽ እኮ ነው ዲቦራ ገብተሻል ቤታ ያለችሽ። ምን አይነት ደነዝ ናት? እሺ በምሮ ማቀው ልቤ መታ። በምሮ የምታውቂው ዲቦራ ነግራሻለች በድጋሚ። እሱማ ፍልተር የለም እናትዬ። ለገንዘብ ስትያደር እንደመጣሽው 2 ነገር ወዶ አይሆንም። ገንዘብ ወደሽ ፍልተርን ፈልገሽ አይሆንማ ቤታዬ። 2 ነገር ጋይስ ተወዶ ይቻላል አይቻልም? ወይ ፍልተሩ ምረጪ፣ ቲክቶክ ላይ ተሰንቀሽ ተቀመጪ፣ ወይም ደግሞ ገንዘቡ ምረጪ። አይ መድኃኒዓለም ቀለጠ ፊቴ ቀለጠ። እንዴት አይቀልጥ? ሁሉ ሜካፕ ተለድፈሽ እንዴት አይቀልጥ? የኔ እናት ዲቦራ ማሽቃበጥ። ዲቦራማ በማሽቃበጥ ዱባይ አስጠርተሻል። አቤት ዲቦራ አሽቃባጭ ቤታዬ። በቃ ትልቅ ሞዴል እኮ ያየሽ ነው የሚመስለው እኮ። እሺ ጓደኛሽ ነኝ አሽቃባጭ ቢመታ ሰው አለ በምድር ማቀው እንዴ? ስንት ከነግንዱ አጨሳሽ ነው እንደ የገባሽው? ሰው አለ ወይ? አለ ቢኖር መሰለኝ እንትን የምትይው ሰው አለ ወይ? እኔ መድኃኒዓለም እያወራችሽ ቆንጆ ነሽ አይቼሻለሁ እየተባልሽ ሰው አለ ወይ? ከነግንዱን ያጨሽው ጋይስ ደግሞ ነጃትን መጣች። አቤት ነገር በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እናቴ በስመ አብ ወወልድ ወመንፈስ ቅዱስ። አቤት ለፈጣሪ እንዲህ ተንበርክከሽ በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጌታ ሆይ ስማይን ብለሽ ብትጸዲ ይሄ ቲክቶክ ማህበረሰብ አፉን ይዘጋልሽ ነበር በኃይሉ በመድኃኒዓለም ብትይዥሽ። እንደው ምን ጉር ነኝ ግን መቤቴ እብድን የሚያስመስለው ግን ኦኬ ቅርባልኩኝ የፊትሽ ቡጉር እንዳለ አይደለ እንዴ በተርታና በመደዳ የሚቆጠሩት። እኔ እኮ ጋይስ ቀረብኩኝ እንዴ ፊት ለፊት አይደል እንዴ ያለሁት። ቡጉር አልቀረ ማዲያት አልቀረ ፊትሽ እየታየ አህያ። እሺ እንዴ ኧረ ይዊ እሺ ሳቂ ነው የሚመጣው። ሳቅሽ ነው የሚመጣ የኔ ገጣጣ። ገንዘቡ ነው የሚያስቅሽ ወደፊት የምትበይው ገንዘብ የኔ እናት። ሳቂ ቤታዬ የሚያስቅሽ ገንዘብ ወደፊት የሚመጣው ገንዘብ ስታስቢ ፍልቅልቅልቅልቅ እያልሽ ነው እንዴ። አጠር አድርጌ ነው ዘርዘር የማደርግላችሁ። ሁሉንም አላወራ ዲቦራን ቆይ የኔ ቆንጆ ስሚ ማሬ አንቺ ሾካካ ነይና በገስታው ወይኔ መድኃኒዓለም ዩቲዩብ ላይ ሄደሽም ሾካካ ምንድነው ለከት የሌላ ሴት ነው። ኦኬ ራሴን ላረጋጋ። ራስሽን ታረጋጊ
ወይኔ ገብርኤልዬ ምን አይነት ሾካካ ናት በሚካኤል። ላይክ አርግልኝ። 71 ሰው እያየ ነው። ኦኬ ጎበዝ 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 ጎበዝ። ገባ ገባ እያሉ ነው። በ71 ሰው አልቆመችም። ባይዘ የላክሽልኝ እኮ አይታየኝም። በስመ አብ ወልድ። እናንተ ግን እንደው ምንድን ነው ስንት ጋይስ እናቴን ኢንሳኝና አንድ ፊልተር የለው አንድ በኮመንት ተነኮሷት በኮመንት እና ምን ይጠበስ ይሄ ማህበረሰብ በፊልተር ወጣሽ አልወጣሽ ይሄ ማህበረሰብ ምን ያድርግሽ ታዲያ? ምን ያድርግሽ? ምን ይጠበስ? ኒኩ ምን ጉድ ናት ደግሞ አይኔ ስላመመኝ አይኔ ላይ እንትን አለብኝ። ምን አለብሽ? ጋይስ አንድ አድርጉ። እንዴት አያምሽ? ይሄን የሚያህል መጥረጊያ የሚያህል ጭራ አይንሽ ላይ ሰክተሽ ተክተሽ መጠሽ በላይ ላይ የሆነ ነገር ለዳድፈሻል። እንዴት አይንሽ አይታመም? እንዴት አይንሽ አይታመም? ከእግዚአብሔር ጋር እኮ ነው የተጣላችሁ እኮ እግዚአብሔርን ጋይስ ከእግዚአብሔር ጋር እኮ ነው እኮ የምንጣላው እኮ ከዚህ ሴትዮ ጋር አይኗ ላይ አይላሽ ለብሳ አይኔን አመመኝ። ንቀይዋ ፈጣሪ በሰጠሽ አትቧቢ ማንቻናታ ቀጤ ምን ጉድ ናት ግን በፈጣሪ አንድ አይኑ ጥርት ያለ አይደለም። እሺ ምን አባት ይላል? ስልኬ ነው ወይስ ራሱ ካሜራው ነው? አቤት 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 ቤት እንዲያውም ግን ሁኜ ነበር መቤቴን እግዚአብሔርን አላስታውስም። ጠጥቼ እንደግበት እናቴን ኢንሳይን አንድ ወይኔ ቲክቶክ ይግደለኝ። ኧረ ቲክቶክ 5 ዓመት ገደለሽ የኔ እናት። በዜሮ ገድሎሻል። በዜሮ አባሮ ዩቲዩብ ነው የከተተሽ። በዜሮ አባሮ ቤታየ ዩቲዩብ ከቶሻል። አንድ ይሄ ሰውዬ እየላከብኝ ምን እንደሚያጨብሰኝ እንዲያደነዘዘኝ ለናጣ